ሊባር ጉዶ ይባላል። የሚተዳደረው በእርሻ ነው። በጥቂትም ቢሆን ትዳርን ያስተዳደርኩ ቤተሰብንም ያስተዳደርኩ ልጅንም ያስተማርኩ ራስንም ያስተማርኩ ናለው ከነባለ በኤስ ፕሮጀክት ቀበሌ በመጣው መረጃ ስራ አስኪያጅና አስተዳደር በሚሰሩ ምዝግባ ተካሂጄ ነበር። በመጀመሪያ በማይንድ ሴት ስንጥላ ገባን። በጭንቅላታችን ላይ ያለውን ስራ እንድንሰራ ብዙ ትምህርቶችንም ሰጥቷል። ከዛ ቀጥሎ ወደ ሙያው ስንጥላ ገባን። በሙያው ስንጥላ ውስጥ በየፊልዳችን መርጠን በድልባ ከፍት ስንጥላ ወሰድኩ 5 ቀን። ከስንጥላ አዲስ ነገር የተገኘ ከዚህ በፊት የማናውቀው ከፋብሪካ እናገኛለን። ለምሳሌ የስኳር ትርፍራፍ፣ የዘይት ትርፍራፍ እነዚህን የመሳሰሉ ምናቸው የሚሰጠው በየወሩ ወይ የሚሰጠው በየአመትም ቢሆን ጋጦችንም ማስተካከል ባለብን እኛ ከዚህ በፊት ምናስረው ቦታ ሳይሆን ጋጦችንም ማስተካከል ብዙ ነገሮችን የመሳሰሉ እናገኝተናል። ማህበሩን 5 ለ1 ተደራጅተን በግል ቆጥበን በራሳችን ገንዘብ ከኪሳችን ቆጥበን 2 በግ ገዝተናል። አሁን ከባንክ ቤት ጋር ብድሩ ላይ ያለነው ሂደት ጥሩ በተሻሻለ ሁኔታ እየመጣ ስላለ ብድሩን ከተወሰደን አሁን ወደ ድልባ ለመግባት እቅዳችን ነው። በጀመርነው በጎች ላይ ተራ በተራ ያሰረን መናቸውንም ተራ በተራ እየሰጠን አንዳንድ ቀን ተውሰን እየሰራ ነው። ተራ በተራ ያገደናል ነው። መናቸውንም ደግሞ በየወሩ ከቆጠብነው ገንዘብ እያነሳን ለነሱ እየሰጠናል ነው። አሁን ቦታ ማዘጋጅተናል። አንድ ቦታ ግለሰብን ጠይቀን እስከ 5 አመት ኮንትራት ለመውሰድ ማደረ ቦታቸው ቅጠል ምናምን አምጥተን ሰርተን ለነሱ ቦታ ለማዘጋጀት ቦታውንም አስተካክለናል። የውይይት ቀናችን በየ15 እንወያያለን 5ታችን ማለት ነው። በስራዬ ባለቤቴ በጣም ያገዘኝ ነው። በትምህርትም ያገዘኝ ነው፣ የደገፈኝ ማለት ነው። ስራው በሚሰራው ላይ በነ ቦታ ሆኖ ተተኪ ሆኖ እየሰራ ነው ያለው። ቀን ማረጋው እርሻ እጄ በቆሎ አሁን ስላደገ ምንጣራው አሁን ስራለው። ከዛ ከሰዓት ወይም በማታ ትምህርቱን ሄዳለሁ ማለት ነው። በቀን እርሻዬን እየሰራው